ሰላም ሰላም ኤፌክስ ማይክ ሂር እንዴት ነው ቤተሰብ? እና በዛሬ ቪዲዮ የምናየው እንግዲህ የማርኬት የባለፈውን አናላይሲስ እንደሰጠው አሁን በማርኬቱ ላይ ምን እየተካሄደ ያለ ነው እንደ ማርኬት አፕዴት ማለት ነው። እና እንግዲህ በባለፈው ካያችሁ እንግዲህ የባለፈው ቪዲዮ ካያችሁ ማለት ነው ጎልድ ወደዚህ አካባቢ ነበረ እና ጎልድ ወደ ላይ ይህን ዞን ይህን ኢኳል ሃይ እሱን ከሰበረ እሱን ጥሶ ከሄደ እንግዲህ ባይ ለማድረግ ሰፕላይ ወይ ዲማንድ ዞን ያለው ብዬ ነበረ። ብሬክ አላደረገም። ይሄ እንግዲህ አሁን ብሬክ ያደርጋል ብዬ አስባለሁ። እስከ 3000 ይደርሳል ብዬ አስባለሁ። እና እንግዲህ አሪፍ ሴታፕ ብታዩ እዚህ ላይ ጎልድ ላይ በተለይ የባይ ሴታፕ በደንብ አሪፍ ፕሮፊት ይኖራቸዋል ብዬ አስባለሁ። ሌላኛው ደግሞ ሲልቨር ነው። ሲልቨር ይሄኛውም አንድ አሪፍ ነው። ይሄኛው እንደውም ኢኳል ሃይ ላይ እዚህ ጋር እሱን አሁን እዛ ውስጥ ነው ያለው። አንዴ ይሄን ሪስፔክት ሲያደርግ ወደ ላይ ሄዶ አንድ ሌላ ዲማንድ ዞን ሲኖር እዛ ላይ ሴታፕ ይሆናል ወይ ከዛ ላይ ባይ ማድረግ ይሆናል ማለት ነው። ያው ጎልድ እና ሲልቨር ተመሳሳይ ነው። ሲኤፍቲሲ ዳታውን ብናየው የጎልድ ባይ ያደርጋል። አሁን ግን እንደገና ባይ ያደርጋሉ ብዬ የምጠብቃለሁ። ምክንያቱም ጎልድ እንግዲህ አሁን በዚህ ሰዓት እየተካሄደ ያለው የጂኦፖለቲካል ቴንሽን እና ታሪፍ ትራምፕ ታሪፍ የሚጨምረው እነሱ እና የተለያየ ጂኦፖለቲካል ቴንሽኖች አሉ በዚህ ሰዓት ላይ። ስለዚህ የዛኔ ጎልድ እንደ ሄጅ ወይም እንደ ሴፍ ሄቨን አሴት የምናየው ማለት እንደ ሌሎች ለምሳሌ ስቶክ ላይ ብዙ ስቶክ ኢንቨስተሮች ወደ ጎልድ ይመጣሉ። ምክንያቱም በዛ ሰዓት እንግዲህ ዓለም ውስጥ እየተካሄደ ያለው አንሰርቴንን የዩኤስዲ ደግሞ መቀነስ ነበረ። አሁን ወደ እዚህ ጋር ብታዩ ወደ ሲፒአይ በወስዳችሁ እንግዲህ ሌተስት ኒውስ የወጣው ሜን ላይ ሄጄ እንግዲህ ይሄ በባለፈው ሳምንት እስከዚህኛው ሳምንት የነበረው ማለት ነው እንዳለ ቀይ ነው ያሳየው ማለት ከኤክስፔክትድ በታች እየሆነ ማለት ነው። ይሄ ዛሬ የሚወጣ ነው። እነዚህም ደግሞ አይ ቲንክ ነገ ነው መሰለኝ እና እንዳለ ቀይ እያሳየ ነው ከኤክስፔክትድ በታች እየወጣ። ስለዚህ የዩኤስ ማርኬት አሪፍ አለው። ምንድን የሚያደርጉት በዚህ ሳለ የዩኤስ ኢኮኖሚ እንግዲህ እነ ኤፍኢዲ ማለት ነው እነ ፌድ እነሱ ኢንትረስት ሬታቸውን ይቀንሳሉ ብዬ አስባለሁ። ምክንያቱም በዚህ ሰዓት ላይ ማርኬቱ አሪፍ አይደለም። ስለዚህ ማርኬቱ እነሱ እንደፈለጉት እየሄደ ካልሆነ ኢንትረስት ሬታቸውን ይቀንሳሉ ማለት ነው። ስለዚህ የማርኬቱ ትንሽ ወረድ ብሎ ብዙ ሰው እንግዲህ ዲማንድ ይፈልጋል ማለት ነው። ብዙ ዲማንድ እንዲፈልጉ ነው የፈለጉት እና በዛ ምክንያት እኛ የዩኤስን ማርኬት ሰፖርት አናደርግም። ጎል ከዩኤስዲ ነው ጎል ነው ሰፖርት የምናደርገው። ጎል ወደ ላይ ይሄዳል ብዬ እጠብቃለሁ ማለት ነው። እና በተመሳሳይ ደግሞ ሌላኛው ኤክሳይቲንግ ፔር ምለው ዩኤስዲጄፒዋይ ነው። ዩኤስዲጄፒዋይ ቴሌግራም ቻናል ላይ ሊንክ ባዮ ይገኛል። ቴሌግራም ቻናል ላይ ካያችሁ እንግዲህ እዚህ ዞን ሲመጣ ባይ ሴል ለማድረግ አያሉ ብዬ ነበረ። አንደኛው ምክንያት ምንድነው? የዩኤስዲ እንግዲህ ጥሩ አለመሆን ነው። ሁለተኛ ደግሞ የሲኤፍቲሲ ዳታ ማለት ነው። በየሳምንቱ ሲኤፍቲሲ ዳታ አፕዴት አደርጋለሁ። ቅዳሜ ወይም እሁድ በየሳምንቱ ሲኤፍቲሲ ባንኮች ምን ያህል ፖዚሽን ቀነሱ፣ ምን ያህል ፖዚሽን ጨመሩ የሚለውን እሱን እዛ ላይ ማየት ትችላላችሁ። ፕሮፋይል ነግታችሁ እንግዲህ ወደ ኋላ ተመልሳችሁ ከዚህ በፊት የነበረውን ቪዲዮ አይታችሁ ዩኤስዲጄፒዋይ እንዴት ነው አሁን ባንኮች ሴል እያደረጉ እንደሆነ እሱን ማየት ትችላላችሁ። ሌላኛው ደግሞ የጄፒዋይ ኢኮኖሚ ነው። በዚህ ሰዓት የጄፒዋይ ኢኮኖሚ ደግሞ ከኤክስፔክትድ በላይ እየወጣ ነው። ስለዚህ ከኤክስፔክትድ በላይ እየወጣ ከሆነ በዚህ ሰዓት ላይ ምንድነው በቃ አሁን የዩኤስ ማርኬት ወደታች ነው፣ በተቃራኒ የጄፒዋይ በተቃራኒ ወደ ላይ ነው። ስለዚህ በዚህ ሰዓት እኛን ጄፒዋን ሰፖርት የምናደርገው ሃይሊ ማለት ነው።
ስለዚህ ዩኤስዲ ጄፒዋይ ሴል የምናደርገው ማለት ነው። ዩኤስዲን ሰፖርት እያደረግን አይደለም፣ ጄፒዋይን ሰፖርት ስናደርግ ወሴል የምናደርገው ማለት ነው። እና ከዚህ በፊት ብዙ ጊዜ ተናግሬያለሁ። እዚህ ጋር ዩኤስዲ ጄፒዋይ ሴል እያደረጉ ነው ባንኮች እዚህ 4 አወር ዞን ላይ እንግዲህ ከዚህኛው ጀምሮ ዲማንድ ሰፕላይ ዞን ክሬት እያደረገ ማርኬቱን አፕዴት እያደረኩ እየተናገርኩ ነበረ። አሁን እዚህ ላይ እንግዲህ ቴሌግራም ቻናል ላይ ካላችሁ እዚህ ጋር አሪፍ ሴታፕ ካያችሁ ሴል እያደረጋችሁ ከሆነ እንግዲህ አሪፍ እየተካሄደ ነው እና አሁንም በደንብ እጠብቃለሁ። ምክንያቱም የጃፓኒዝ እንግዲህ ኢንትረስታቸውን ይጨምራል ብዬ አስባለሁ። አሁን በቀጣይ ሳምንታቶች ነው መሰለኝ እዚህ ጋር ካለ ሊያ BYG እዚህ ጋር ሰጥም ያው ነው መች ነው 19 ኦፍ ማርች እና ከ7 ቀን ምናምን በኋላ ነው ከ6 ቀን ያው የቀጣይ ሳምንት ማለት ነው። እና የአሜሪካን ባለ እንግዲህ እነሱ ሎወር ኢንትረስት ሬት ያደርጋሉ ብዬ ነው የማስበው። BOG ደግሞ እንግዲህ እንደምታዩት እዚህ ጋር አሁን እንዳያችሁት ፎርካስቱ 0.5 ነው፣ ግን እኔ ይጨምራል ብዬ ነው የማስበው። ምክንያቱም ማርኬቱ እነሱ ከኤክስፔክትድ በላይ እየወጣባቸው ነው። የሆነ አሁን CPI ምናምን አለ እነሱ ኢኮኖሚክ ካላንደሮች እናሉ እና እነሱ ከኤክስፔክትድ በላይ እነሱ ከፈለጉት በላይ እየወጣ ከሆነ በዛ ሰዓት ኢንትረስት ሬታቸውን የሚጨምሩት ማለት ነው፣ ወደኋላ እንዲመለስላቸው ከኤክስፔክትድ በላይ እንዳይሆን ወደ ኖርማል እነሱ እንደፈለጉት እንዲሆን ማለት ነው። ላይሆንም ይችላል፣ እንደዛም ላያደርጉ ይችላሉ። ግን አሁን እኛ የጂፒዋይ ኢኮኖሚ አሪፍ እንደሆነ ስለምናውቅ በዚህ ሰዓት ዩኤስዲ ጂፒዋይ ሴል የምናደርገው ማለት ነው። ያው ይህን ይመስላል የዛሬው ቪዲዮ። ያው ቴሌግራም ቻናል ላይ ጆይን ያድርጉ። ማርኬት እዛ ላይ በደንብ አፕዴት አደርጋለሁ ማለት ነው። ያው ሴፍ ትሬድ ቀጣይ ቪዲዮ ማያችሁ ነው ማለት ነው። ቻው